ከዚህ በፊት 30 ዓመታት እንደ ካንሰር ስፔሻሊስት ወደ የካንሰር ታካሚ ማከማቸት አልፈራም። ነገር ግን የካንሰር ታካሚ በበለጸገ ደረጃ ማየት ብቻ ይፈራኛል። ስለዚህ ቀደም ሲል መለየት በጣም አስፈላጊ ነው እና ከ35 ዓመት በላይ ለእያንዳንዱ ሰው መደበኛ ምርመራ መውሰድ አስፈላጊ ነው። በአሁኑ ዘመን የካንሰር እንክብካቤ በጣም ቀላል፣ በጣም ትክክለኛ እና ከፍተኛ የማይሆን የጎን አዳራሽ ነው። ታካሚው አንድ የሰውነት አካል ሳይጠፋ ሊደከመው ይችላል። ታካሚው በጎን አዳራሽ ያልተሰማሩ ሁኔታ ሊደከመው ይችላል። በአሁኑ ዘመን ብዙ መሳሪያዎች እና ትክክለኛ እንክብካቤዎች አሉን። ምንም እንደምትጠሩት እንኳን አለን። በሬዲዮ አካላዊ እንክብካቤ፣ በሮቦቲክ ቀዶ ጥገና፣ በተገደበ ቀዶ ጥገና፣ በኪሞቴራፒ በተመረተ እንክብካቤ እና በኢሙኖቴራፒ ካንሰርን ለመግደል ብዙ መሳሪያዎች አሉን። ስለዚህ በአሁኑ ዘመን ከምንም አይነት ካንሰር የምንመለከት 70 እስከ 80 በመቶ ድረስ ይፈወሳሉ። ስለዚህ ካንሰርን አትፍሩ፣ ነገር ግን ዝግጁ የማይሆን ምርመራ ይፍሩ። ካንሰር በጣም የሚፈወስ ነው።